ጥቅምት 9 ቀን ሁለተኛው ወር 2018 ዓ.ም የተለያዩ የመኪናዎችን የዋጋ ዝርዝር ይዘን ቀርበናል። ቪዲዮውን እስከ መጨረሻ ማየት ላይክ እና ሼር ሰብስክራይብ ማድረግ እንዳይዘነጉ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦቼ እነሆ እንደምን አላችሁ? በያላችሁበት የዓለም ዳርቻ የአላህ ሱብሃነሁ ወተዓላ ጥበቃ ይለያችሁ። ዛሬ ያመጣሁላችሁ እንግዲህ የተለያዩ መኪናዎች ዋጋ ነው። ከላይ በምስሉ የምትመለከቱት እንግዲህ 2008 የሆነ ቅጥቅጥ የህዝብ ማመላለሻ መኪና ነው ማለት ነው። 2008 ነው ሞዴሉ። ሞተር አድሷል። ቻንሲ ንጹህ ነው። መላሽ ሁለት አለው። ረጅም በረጅም የሆነ መኪና ነው። ምን ያህል ወንበር ነው ካላችሁ ይህ መኪና 29 ወንበር ነው። ጎማው ያው 40% ያህል አለ ማለት ነው። አለ ስላችሁ ሁሉም አለ፣ ግን አዲስ ነው 40% ያህል ማለት ነው። እንግዲህ 2% ኮሚሽን በመክፈል እንግዲህ የዚህ መኪና ባለቤት መሆን ትችላላችሁ። ዋጋው 2,300,000 የኢትዮጵያ ብር ነው። 2% ኮሚሽን ይኖራል። የሚገኘው አድራሻ ነው። አድራሻው አዲስ አበባ አማን ሰፈር አካባቢ ይታያል ማለት ነው። የመኪና ስልክ ቁጥር 0910 34 11 23 ወይም 0912 81 93 82 በመደወል የመኪናው ባለቤት መሆን ትችላላችሁ። ወደ ቀጣው ከላይ በምስሉ የምትመለከቱት የቶዮታ ስሪት የሆነ ራቫፎር የሚባለው የመኪና አይነት ሲሆን ትራንስሚሽኑ አውቶማቲክ ነው። ስታንዳርዱ ኢሮፕ ነው። ሌፍት ሃንድ ድራይቭ ነው። መሪ ያልዞረ መኪና ነው ማለት ነው። ሞዴሉ 2003 ነው። ፕሌት ነምበር ወይም ታርጋ ቁጥር ኮድ 2 ኤ 17000 ቤት ብሎ የሚጀምር መኪና ነው። ቬሪ ጉድ ወይም ኤክሰለንት ኮንዲሽን ተብሏል። በጣም ጥሩ ሁኔታ ላይ ያለ መኪና ነው ማለት ነው ኮንዲሽኑ። ዋጋው በአሁኑ ሰዓት 1,800,000 የኢትዮጵያ ብር እየተባለ ይገኛል። 1,800,000 2003 ሞዴል ራቫፎር አውቶማቲክ መኪና ነው ማለት ነው። ስልክ ቁጥር 0911 41 19 57 በማለት ይደውሉ። የመኪናውም ባለቤት ይሁኑ። ወደ ቀጣው የምናመራ ይሆናል። በድጋሚ አሁንም የቶዮታ ስሪት የሆነ የህዝብ ማመላለሻ መኪና ናት። ትንሽ መኪና ናት ማለት እንደ ቅጥቅጣ ትልቅ አይደለችም ለማለት ነው። 2L ይባላል። ቶዮታ የሰራው ነው። ሞዴሉ ሃይሲ 2001 2LT ይባላል። ሊብሬ 2001 ነው። ጎግል ላይ 2000 ዓመተ ምህረት 8ኛ ወር ላይ ነው ማለት ነው። ጎግል ላይ ስትመቱት የዚህ የመኪናውን ቁጥር 2000 ዓመተ ምህረት 8ኛ ወር ላይ ተመርቶ ይላል፣ ግን ወረቀቱ ላይ የተጻፈበት 2001 ተብሎ ነው። 4 ወር ስላለ ማለት ነው። እሺ ማኑዋል ትራንስሚሽን ይጠቀማል። ታርጋ ቁጥር ኮድ 3A 50,000 ቤት ነው። ዋጋው እንግዲህ 2.5 ሚሊዮን የኢትዮጵያ ብር ነው። 2% ኮሚሽን ይጠይቃሉ። ገዢ ከሆኑ ብቻ የቀረበና የደውሉ ብለዋል። ሞተር አልፈታም፣ አይፈልግም። በጣም ቆንጆ በስራ ላይ ያለ መኪና፣ ይፍጠኑ፣ ይግዙ። ስልክ ቁጥር 0920 79 25 50 በማለት በመደወል የመኪናው ባለቤት ይሁኑ። በመቀጠል እንግዲህ የምትመለከቱት ቅጥቅጥ ነው። አይሱዝ ቅጥቅጥ መኪና 2008 ሞዴል ማኑዋል ትራንስሚሽን ኮድ 3 ታርጋ ቁጥር ኦሮ 50,000 ቤት ነው ማለት ነው ታርጋ ቁጥሩ። በጣም ንጹህ መኪና 29 ወንበር ያለው ፕራይሱ ወይም ዋጋው 2,500,000 የኢትዮጵያ ብር ነው ማለት ነው። 2,500,000 ገንዘቡ ወይም መሸጫው ነው ማለት ነው። ስልክ ቁጥር 0939962709 በማለት ይደውሉ ማለት ነው። ክብራትና ክብራን የዩቲዩብ ቻናል ቤተሰቦቻችን ይህ አዲስ ቻናል እንደመሆኑ አንጻር የእናንተ ድጋፍና ማጠነካከር ስለሚያስፈልገው ላይክ እና ሼር ሰብስክራይብ እንድታደርጉኝ በአክብሮት ጋብዛለሁ። በቀጣይ እስከምንገናኝ በያላችሁበት የዓለም ዳርቻ አሰላሙ አለይኩም ወራህመቱላህ ወበረካቱሁ።